ለምን አባሩ ቴክስት ማመልሰው ልጅ ሀገር መስለሽኝ ጻፍኩልሽ አዋቂ መሆንሽን ሳቅ ፈታው በቃ ምንድነው ማን አወራኝ አለ ማን ነው ሱሰኛ አለ መጀመሪያ ወስውሰኛ አዎ ባርባ ዓመት መወስወስ አለ እኔ ወስዋስ የሚባል ባርባ እኔ እኮ 500 ካሬ ላይ ተንጣለለ ቪላ ቤት ብቻዬን የምኖር ሰው ሶስቱ መኪኖቼ እኮ ናቸው ልጆቼ ሶስቱ መኪኖች አዎ ሶስቱ መኪኖች ሶስት መኪና ብቻሽን ስታሳድጊ እኔ አባቱ ናቸው አለ ለቤቱ ባለቤቱ ነው አለ ከዚህ ባር ቴክስት ተመልስልኛል ማለት ነው ትላልቅ ሰዎች ነን እኮ የ17 የ18 አመት ፍንዳታ ቴክስት ይጻጻፍ አይጂ ላይ ቴሌግራም ላይ እኛ ባንድ ጣራ 500 ካሬ ጥለን ባንድ ጣራ ላይ ባንድ ጎጆ አንኖርም እና ፍሬንድራን ስንት ነበር ያልሽኝ እድሜሽ 35 30 ተይ እኔ ሰማሁት 25 ነው እኔና ገና እኮ ነሽ እሸት እኔ እሸት በቃ ናኒ ከነገና ቀይ በእናት ውድነ እሺ የኔ ውድ ነው ማረግ ሽማኪ ውሸት እንዴ ምኑ ነው ውሸት ይኸውልሽ ስሚኝ አንድ ማወቅ ያለብሽ ነገር ቢኖር የፍቅርን ኃያልነት ነው በቃ አፍቅሬሻለሁ ምንም ማድረግ አልችልም ውሸት ይኸውልሽ እንዴ አሁን እኮ ቁም ነገር ይመስል አሁን እኮ ቁም ነገር ጊዜ እንዴ የትዳር እኮ ነው ይኸው ቀለበት የማረጉ ቀለበት የማረጉ ውሸት አውጪው ወፈ ተዳር ወፈ ታበቃ እሺ እናቴ እሺ ሰሚኛለሽ ከዚህ በኋላ ዊኬንድ እና አመት በዓል ቤተሰብ ጋር ማሳለፍ የለም እንዴ ምንም ማለች አላለች ይኸውልሽ የኔም እናት አማችሽ ነች የኔም እናት ጋር እናሳልፋለን እንዴ ምንድነው ሁሌ አሽሙር ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው ለአማርኛ ነው የምናወራው ሁለታችን በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 አመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው ባንዴ ይወለዳል እንዴ ባባስ ልጅ አልወለዳችሁ አሬ ምስራች ታሰሙና ረወቀኝ ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ አባትሽስ ቢሆን እንዴ እሷ ኮለኛ አስባ ነው አይደል ምንድነው የምታስበው ከምን ከሺል ላይ እንዛዝላት በሳምንት ምንድነው መፋዘርሽስ ቢሆን 3 አመት ሙሉ ተመሳሳይ ታሪክ ከጋብቻችን ነው ካገባው 3 አመት ነው እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቻላል 60ውንም የበላችሁ ራሱ አብዮቷ ነች የምን መቀደር ነው እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርተው ቢሞቱ ረበስ አንተ ቤተሰቦች ሁሉ እንዳጣጣ እኔ ያገባኝም ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው እናሳልፈው ጨርሻለሁ አረ ማዘርጋ እናሳልፍም እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታል ከሷጭ ሌላ ቃል ገብተሻል እንግዲህ አሁን ካሁኑ ጠቅልልሽ ግቢ እዚሁ ጾሙን ፍቺ እዚሁ ፋሲካን ተቀበይ ጨርስኩ ነኝ እንዴ እዚህ ቤት አቤት ሰላም ነው እንዴት ነህ ሰላም ነው እንዴት ነህ ባሪፍ ዴሊቨሮች ነን ባሽ ዲሊቨሪ እና ከወይዘሮ ዝናሽ ነው ተላከልህ የአራት ዓመት ፍቅረኛ አዎ እና ይቅርታ ደብዳቤ ኧረ እባክሽ ስጦታና ደብዳቤ ቪዲዮ ምናምን ልታሳያት እሺ አንድ ወር ሙሉ ያላንተ ምን ያህል እንደከበደኝ አታውቅም አሁን ደግሞ ጸጉሬን ኮኮስና ሮዝመሪ የተቀባው እንደ በፊት አይኮሰኩስም ለስላሳው ነው እባክህ እንታረቅ ስጦታም አለ አይደለ ይሄንም ልካልካለሁ አባ አይ ሰላም ነው እናቴ ሰላም ነይ ምን ባለቤቴ ነች ባለቤቴ አንድ ልጅ እናት ቅርብ ጊዜ ነው የወለደችውና በወሊድ ምክንያት ወገቧን ትንሽ ይኸውልሽ ባለፈው አልኩሽም ልብስ አጣቢያ እመጣለሁ አላልኩም ቃል አልገባሁም እናቴ በሳምንት 3 ቀን ሰኞ ሮብ ዓርብ እየመጣሽ ታጥቢያለሽ ሂሳብ እንዳታስቢ ጭራሽ ከብላለሁ ባባ ብቻ እኔ እኮ ስትቆይብኝ ነው የመጣው መጣ እና አውራትና መጣው እሺ ይኸውልሽ ስሚ እንዴ ፍቅረኛ አለክ አይደል እንዴ የምን ፍቅረኛ የአራት ዓመት ፍቅረኛ አለክ ይኸውልሽ ባለቤት ነሽ ነው የ8 ዓመት ትዳሬ ነች እሷ ፍቅረኛነቷ እኔ ነኝ ለሷ እሷ ለኔ ውሽማዬ ነበረች አንተ አቁም መቅረዝ አቁም ሂድ ዘጋታ ደስ ብሎኛል ስለተመለሰ እኔ ራሱ እና እዚህ ጸጥ ያለ ቦታ እጄ መጣሁት ማለት ነው በነፃነት ምናወራ ፈልጌልሽ አይደል ስክን ያለው ቦታ ደስ የሚል እና ከዚህ በኋላ ደግሞ ምንም አይነት መደባበቅ የለም እሺ
በጭራሽ በቃ የልባችንን ከዚህ በኋላ በግልጽ እንደባለፈው እኔ ተጣልተን እንትን ማለት ነው። ካንተ ጋር በተለያየን ጊዜ እሺ ለቦስ ሰጠውት ምን ካምና ትችው ችግር የለም በቃ እንዴ በቃ በጣም ሲያስጨንቀኝ ሲጨቅጭቀኝ ምን ላድርግ እንዴ ሰጠውት ማለት ምን ሰጠሽው እንዴ ምን እንዴ ሰጠሽው ነኝ ወይኔ ጉዴ ወይኔ በቃ ዛሬ ገደለኝ ወይኔ ጉዴ ነይ ምንድን ነው ሰሚ ክብረ ንጽህና ብድር መሰለሽ ወይ ተሰርቶ ይመለሳል ያንን ክብረ ንጽህና ታራኒ ኩላንተ የገዛውልን የሮሌክስ ሰዓት እኮ ነው የዚህ ሰዓት እኮ ነው ሮሌክስ ስጦታ አይኔ ስጦታ ማቲም እንዴ እኔ እኮ ሌላ ነገር መስሎኝ ሌላ ኢንች ነው ይልሽ ማሪ ኢንች የምስጥራት አድርጌሽ ነበር እኮ አይዞሽ ሌላ ጊዜ እንትን እላለሁ እሺ እታረማለሁ በቃ በእንደዚህ ጥልቅ ፍቅር ውስጥ እንዲህ አነስ ያሉ ጸቦች ታረጋግል ልገለኝ ነው ትናንሽ ጸቦች ይፈጠራሉ ሀፕን ያደርጋሉ በቃ እሺ ይቅርታኝ አባቴ ለኔም እኮ አባቴ ነው አረ ለኔም እኮ አባቴ ነው ያማቹን ብር ሳይበላ አፈር በላ ይላል አውጦ ምቾት እንዳማረው አፈር ዋጠው ይላል አባቴ ቀበጤ አፍታም ልጅ ከቤት ይዘው አትውጣ እያልኩ መሀል በረሃ ላይ በዋጥም ደፋው። አንተ አይደል እንዴ የግመል ሽንቱን ሐሳብ ያመጣው? የግመል ሽንት አሰማ ይሄን የግመል ሽንት አንተም ጠጥተሃል፣ እኔም ጠጥቼዋለሁ፣ እሱም ጠጥቷል። ፈተናውን አላለፈም ሞተ። ከዚች ነፍስ ላይ 5 ሳንቲም ተጠያቂ አይደለም። አይመለከተኝም። ወንድም ስማ፣ አሁን ይኸውልህ ኮምፓሱን አብራ እንሂድ። እኔ ምንም አቀል እየውሊድ እረፍቱ ሲበቃው ተነስቶ ይከተናል። ተነስ ከረዛ ኧረ ጭራሽ ረገጥኩ። ሞተውን ከይረፍ ወንድም ና የሆነ ነገር አግኝቻለሁ። ቶሎ ያደረስም ይኸውልህ ከፊታችን የሆነች ከተማ አለች። እዛ 2 ወር ሸቅለን ቀጥታ 2 ወር ግመል አልጠብቅም ብያለሁ። የምን 2 ወር ነው? ቀጥታ ይፈል ከተገኘ ነው እባክህ። ግመል ስማ፣ የግመል ጥርስና የግመል ፍሬ ልታሳጥበኝ ነው አይደለ? የግመል ብልት ልታሳጥበኝ ነው። ከእናቴ ቤት ይዘኝ ጭራሽ ስራ ትመርጣለህ። 2 ወር ብቻ እኮ ነው። እሺ ተጫወትብኝ፣ ይዘኝ ወጣል። ተጫወቱብኝ ደግነው 2 ወር ብቻ 2 ወር ብቻ መዳሪያ ቤተክርስቲያን አይገርምም? አንዋር መስጊድ እዚህ ማለት አንዋር መስጊድ አንተ እንካፍ እንግዲህ ልጅ ሰፈር ነው ይዘኝ የመጣው እዚህ ማለት አይደል እንዴ? እኔ መመለስ አልፈልግም። ምን እናደርጋለን? በቃ ትንሽ አረፍ ብለን ድጋሜ እንሰደዳለን። ታዲያ የገርል ፍሬንድ እጅ ምግቧ አሪፍ ነበር። አንተ ምን የዳቤሎትን ሰገራ ይመስልሽ ሴትዮ አግብት ነው እንዴ አገቡ ምናምን እንኳን እየሰፈር ሰው አላየህ። ስማ ጦጣ ትጠብሳለህ። ቺምፓንዚ እኮ ከሷ መለስ ይላል። በጣም ቺምፓንዚ ፕሮ ነው። ጉዳይ ይወራ ከሷ መለስ ይላል። በጣም ይላል። ያራዳ ልጅ አንተ ይኸውልህ ከእግር ሱሪ እዚህ ኮሌታ ድረስ ያስጨነቀን ተዋንና ቅማል በሙቋ ማራገፍ አይቀልም። ጀስት ታረጋላችሁ ነው አንተዋወቅ። አንተ ሰፈር እኮ ነው ያደግን። ነገር እንገር መንግስቱ ኃይለማርያም የሚባል መሪ ባይኖራት ኢትዮጵያ አንተና አያት ጎዳና ነበራችሁ። ለ5 ለ6 10 ዓመታት የቀበሌ ቤት ውስጥ እንዲህ ተደጋግፈን ነው። አንተ ነኝ ጀስት ታረጋለህ። ኑሮ አረዝም ባል ይኸውልህ አንተ ዝም በል በእናትህ። ማነው መሳቂያ? ስማ ነገር እንገር አካውንት ባላንሷ ድምፅ አለው ያወራል። አንተ በባዶ ኪስ የጠበስካት ገርል ፍሬንድ ሱሉልታ መውጫ ላይ ሳር የሚግጡትን የከብቶቹን ኮቴ አንዴ ይመስለው ፊቷ አንተ መልክ ጀጅ ታረጋለህ። ያራዳጅ አንተ ጓደኞች ምን ነው የሚባለው? ስማ ይሄ ጓደኛዬ የምን አባ ጓደኛ ነው?
ወይ እኔ ከካራጋፊ የኔ ቅንቅን ከቅንቅን አላቀቅች አንተ አዋረድከና ሰፈር ሄደን ካላስወራን ማውራት ነው ስራችሁ። አንድ ነገር ልንገርህ፣ እኔ መኪናዬን አውጥቼ ነዳጅ ልሞላ ነው። እናንተ ተረከዛችሁ ላይ ፍንክት አለ አይደለ? ዘላለማችሁ ላይ ተከተላችሁ በስጋ ሙሉት እሱ ነው ቤም መጣው። አበባዬ ሆይ አበባዬ ሆይ በሳምንት አንድ ቀን ይመችሻል የኔ አባት ጫማ ተፈታሽ አለኝ። ቦርሳዬን ያዝልኝ፣ ቦርሳዬን ያዝልኝ። ምን ማለት ነው? ቦርሳዬን ያዝልኝ። የእናቴን ዘንቢል በቅጡ ያልያዝኩ ሰውዬ ቦርሳዬን ያዝልኝ ይላል። በቃ ካንቺ ጋር እንደው በቃ እንዴ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪ አይ ኪዩ እንዴት እንደምወድሽ እኮ ይኔድ ኤክስ ታዲያ ምን አስደነገጠሽ? ኤክስ እኮ ይኸውልሽ፣ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድን ነው? ስህተትና ምን መከራ። መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚጋለፈጡት? ሴትዮ ይኸውልሽ፣ አንቺን ያልናት በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይኸውልሽ እናቴ እናቱ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ የኔ በረዶ አበረድሽኝ እኮ እናቴ። የኔ ወይና አደጋ ነይ ነይ፣ ሲኦል በር ላይ ምን እንሰራለን? እንሂድ እንሂድ። ስሚ የወንዶች ጉዳይ ነው የተሻለ። ልክ እዛ ላይ እንዳለችው እንዳምሮ ገርል ፍሬንድ ንቅልነች ተፈነከተናለች። ለምን ያንን ሄዶ ክፍታፍ